ዶክተር ፍቃዱ እባላለሁ። የጃንግል ፓወር ኢንጂነሪንግ ኢንዱስትሪ ስራ አስኪያጅ እና መስራች ነኝ። በጃንግል ኢንጂነሪንግ ኢንዱስትሪ የተለያዩ የቴክኖሎጂ ስራዎችን ይሰራል። አሁን በዚህ የምንሰራው ነገር ግሪን ኢኮ ሰርክል የሚባል ነው። የዌስቴጅን የፓወር ዌስቴጅ እና ኤሌክትሮኒክስ ዌስቴጅ ወደ ስራ ለማስገባት ያንን ለመቀነስ ለምንሰራው ይሄን ነገር የምንሰራው ደግሞ በተለያየ ኤሌክትሮኒክስ ዲቫይሶች የተጠቀምን ዳታዎችን የምንሰበስብ ይሆናል። በሎራ የምትባል ዲቫይስ አለች። በዚህኛው የሆነ ቦታ ቁጭ አድርገን እዛ አካባቢ ያሉትን ኤሌክትሮኒክስ ዌስቴጅ ያሉትን ይሰበስብና ወደ ሆነ ቋት በዳታ ሰርቨር አድርጎ እንቀበልና እዛ አካባቢ ያሉትን ተጠቅመን የፓወር ብክነትን የሚቀንስ ቴክኖሎጂ በመስራት በሀገራችን ያለውን የኤሌክትሪክስ ብክነትን የሚቀንስ ነው። ፕሮጀክቱን ሀሳብ ይዞ የመጣው ዘኪ አጠገብ ያለ እሱ የተወሰነ ሀሳቦችን ያቀርባል። እሺ፣ በጣም አመሰግናለሁ። ያው ስሜ ዘካሪያስ የማነ ይባላል። የዚህ ግሪን ኢኮ ሳይክል ኢኒሼቲቭ ኮፋውንደር ነኝ። ከዶክተር ፈቃዱ ጋር አብረን ይህንን ኢኒሼቲቭ ወደ ቀጣይ እርምጃ ለማሳደግ ነው እየሰራን ያለ ነው። ቤዚክ ፕሮብሌሙ ወይ ደግሞ ሶልቭ ለማድረግ የተነሳንበት ነገር ደግሞ ዲስኬትድ የሆኑ ላንድ ፊልን የሚሞሉ እና አካባቢ ብክለት የሚያስከትሉ በርካታ የኤሌክትሮኒክስ ዌስቶች በየአካባቢያችን ይገኛሉ። ያንን የኤሌክትሮኒክስ ዌስት ደግሞ ወደ ሪዩዜብል የሆኑ ኮምፖነንቶች መለወጥና ኢነርጂ ኤፊሽንሲ ለማሳደግ ይህንን ዲቫይስ ሬጉሌተር ሀልፕ የሚያደርጉ ኮምፖነንቶችን ከዛ ኢንተግሬት አድርገን ይህን ግሪን ኢኮ ሳይክል ኢኒሼቲቭ ኢንተግሬትድ ሶሉሽን ኢትዮጵያ በመስራት ላይ ይገኛል።